ሰላም ተመልካቾቻችን እንኳን ወደ ሜርሲ ቻናል በሰላም መጣችሁ። እዚህ ጋር ሙሉጌታ ተስፋ ማርያም አለ ከኖርዌይ። እንግዲህ ሙሉጌታ ሙሉ ፐዝል ሙሉ ቶይስ ላይ ነው መስራች ነህ። እነሱን አሁን ሙሉ ቶይስ ማለት ለህፃናት በተለይ በስደት ዓለም ውስጥ ላሉ አማርኛን ለአፍ መፍቻ ቋንቋቸው ለማይጠቀሙ ልጆች ትምህርት ጊዜ ወስደው ፊደላትን እንዲማሩ ቀለል ባለ በመጫወቻ መልክና በጣም ኳሊቲው በጣም ስታንዳርድ የሆነ ኳሊቲ የሆነ መጫወቻ ነው የሰራው። ሙሉጌታ እንኳን በድጋሚ በሰላም መጣ። ሜሪ እንኳን አንቺም ደግሞ የምትልሽና ክብረሽ በዚህ ሁኔታ ላይ ደግሞ ለመስራት ተነሳስተሽ ብዙ ማይቻለሁ ያንቺን ነገሮችን ብዙ ጊዜ የምንናገረው እና ይሄ ነገር እንግዲህ ለዚህ ጉዳይ ለህዝቡ ለማሳወቅ ህዝባችን ደግሞ በዚህ ባለበት ሰዓት ላይ እና ደግሞ በስደት ላይ ባለንበት ቦታ ላይ እንዲህ አይነት ነገር ላይ ቁጭ ብሎ መወያየት ማለት ኤክላስ ማለት ነው። ትክክል። በስደት እንግዲህ ያው ሰው ከሀገሩ ሲወጣ ያልፍልኛል ብሎ በተለይ ደግሞ ልጆች ያሉት ለልጆች የተሻለ ቦታ የተሻለ ትምህርት የተሻለ ኦፖርቹኒቲዎችን አገኘው ብሎ ከሀገሩ ይወጣል። ያም ሆኖ ግን ያው የስደት ህይወት ደግሞ ብዙ ጊዜ ሩጫ ነው፣ ስራ ነው። እንደሚገባው አይነት አቴንሽን ለልጆቻችን ላንሰጥ እንችላለን። ይህም ደግሞ አፍ መፍቻ ቋንቋቸውን በትክክል ላይማሩ ይችላሉ። በተለይ የሚኖሩበት ሀገር ቋንቋ ተጽዕኖ ይፈጥርባቸዋል ማለት ነው። ያን ደግሞ ጊዜ ሰጥቶ የማስተማር ፊደልን የማስቆጠር ስርዓቱ ብዙ ጊዜ አልተለመደም በእኛ ማህበረሰብ ውስጥ እና አንተ ደግሞ ለዚህ መፍትሄ የሚሆን መጫወቻ ነው የሰራኸው። እንደሚታየው በጣም አሁን ቀለል ባለ መልኩ በፐዝል መልክ የዓለም ካርታ፣ የሰውነት አካላት ብዙ ነገር ነው የሰራኸው። ያው በአምስት ቋንቋዎች 5 ቋንቋ እስኪ ንገረን። ምን ቋንቋ ነው? ትግርኛ፣ አረብኛ ይታየኛል እዚህ ጋር። አረብኛ ወደ ሳውዲ አረቢያ ዱባይ አካባቢ ላይ በቅርቡ ስራውን እየጀመረ ነው ማለት ነው። ይህን ስንናገር ይሄ ፕሮዳክት ስታንዳርድ ማለት ባይተወይ ብዙ ጊዜ አሁን ህዝባችን ላይ ቶይስ እያለ በሚመጣበት ጊዜ ቶይስ በምንልበት ጊዜ ማንኛውም ማርኩን ይሄ ማየት አለብን ማለት ነው። ይሄ ነው ማርኩ። ሲኤ ማለት በጁስ የተጻፈ ቢጣሉ ሊጎዳ ማይችል ህፃን ልጅ እንኳን አንስቶት ቢገባ በ3 ሰከንድ ውስጥ የሚል እዚህ ሀገር የልጆች አሁን ይሄን ነቃ ለአሜሪካ ለእንግሊዝ ሀገር ስልክ መጀመሪያ ካስተን የሚያየው ነው የማንቀው ነገር በኮንቴነር ብልክ ማለት ነው። ይሄ ጤና ሚኒስቴር መጀመሪያ መፈረም አለበት የአውሮፓ ውስጥ። እነዚህ ቨርሽን 1 ስንል ይሄ ሲወጣም እናየው ማለት ነው። ይሄንን በምናወጣበት ጊዜ በመጀመሪያ ጉልበት የሚባል ነገር መጠቀም የለብንም። ኑሯችን ምን ሆነ አለበት ቀስ ብሎ አሁን ይሄን በምንከፍተው ጊዜ እነዚህ ቀዳዳዎች እዚህ ያሉት ይሄንን ያወጣል። ይሄ በሚወጣ ጊዜ መጀመሪያ 2 ዓመት 3 ዓመት ላይ ይሄን በሚያደርግበት ጊዜ በሱ ልክ ነው ኒቮ ነው ፔዳጎጊስት ነው የምንነጋገረው። ይሄን ያወጣ በሚመጣበት ጊዜ ይሄ እጁ ነርቭ ሲስተም ኮኔክት ከእንትን ጋር የሚመጣው ሰራ ማለት ነው። እንዲያውቅ አይደለም የምንፈልገው ሰውነቱ፣ አካላቱ፣ አይኑ የሚደረገውን ነገር ቤዚክ መሰረት ልክ እንደ አንድ ቤትና ልጅ አንድ መሰረት መሰረቱ ለምን የሚጠቅመው እንዲሸከሙ ይሄ ፎቅ ያለሽበት አሁን ይሄ ነው ዋጋው እንጂ ይሄ አይደለም። ያው እንጨት ሊሆን ይችላል ሁሉ ነገር ታደርጋለህ እና ልክ እንደዛ ኮንክሪቱ መሰረቱ ሲሆን ማለት ነው። ይሄ ልጅ እያነሳ እንኳን ባያቅ ጻፍና አንብብ ወይ ደግሞ መደመር መቀነስ ጻፍ የሚለውን አታስጨንቀው እንጂ አንድ 2 ዓመት ልጅ ቢያንስ ከ7 ቃላት ነው አለበት። ዳትስ ኤሪክ ኤሪክሰን ለህዝባችን ግልጽ እንደው ኤሪክ ኤሪክሰን አንድ ሰው ለቤቱ ቁጭ ብሎ ከተማረ አማርኛ የሚችል ካለ በአማርኛ ተርጉሞ 3-4 ቃላት ከዛ ቢወስድ ወደ 20-30 ሚሊዮን እናትና በቴፒዳጎጊስት አስተማሪ መሆን ይችላል። ቤቱ ሊሰራበት ሳይሆን ኢሚዲየትሊ ለምን የልጅ ነገር እኛ የተማርነው በዚህ አይነት መልክ አይደለም። አሁን ይሄ ስንል ቨርሽን 1 ለምን ይጠቅማል ማለት ነው። ቪዥን ለምሳሌ አንበሳ አሁን ይሄ የፈለገ አንበሳ የሚለው ላይ ሲያስገባ ሞቲቬሽን ጎበዝ
ጀግና ያቺ ጀግና ጎበዝ እያለ የሚያሳድገን ጀግና ነው እና ትዕግስት። አሁን እነዚህ ሁሉ ከምን ጋር ነው የሚሰሩት? ይሄ የምንለው ሞቲቬሽን እንችላለን፣ እሱ አይከብድም። ዋናው ትዕግስቱ ነው። የልጅ 2 ዓመት ልጅ ነው ገና ጡዝ እየጠባ ነው ያለው። ስለዚህ ምንድን ነው የሚያስፈልገው የሚለው ፔዳጎጊስ ምን ያስተምረናል? ሌበር የ1 ዓመት ልጅ ውሰድ፣ አምጣ፣ ሳህን የት አለ፣ ተነሳ፣ ጫማ እንፈልግ። ታትስ ኮሚኒኬሽን። ልጁ ይደልባል። እኔ መጥቼ ጫማ ካደረኩለት ቁጭ ባለበት ማጎርሶ ከሆነ ዲሞራላይዝ እያደረኩት ነው፣ እንደማላስብ እያደረገኝ ነው ኢንዳይሬክት። አሁን አንተ እድገት ያው አዲስ አበባ ነው ወልደት እድገት፣ ከዛ ደግሞ ጅቡቲም ነበር። ከጅቡቲ ደግሞ ወደ ሳውዲ አረቢያ ሄድሃል። ከሳውዲ ደግሞ ያው ወደ ኖርዌይ መጣህልና በዛ በኖርክባቸው አካባቢዎች በእድገትህም ላይ ትልቅ ተጽዕኖ የፈጠረብህ ላይክ ለዚህ አስተሳሰብህ ለዚህ ድፍረትና እንደዚህ ክሬቲቭ እንድትሆን ያደረገ ትልቅ አስተዋጽኦ የጣለብህ የልጅነት እድገትህ አለ። እስኪ እሱን ባጭሩ አንተም አብራራለን። አዎ የልጅነት እድገቴን እንግዲህ በመካከለኛ ኑሮ ያሉት ቤተሰብ ላይ ያደግኩት እና በብዛት ያደግኩትም በመካኒክ እንዲሁም ደግሞ በሹፌር በተሞላበት ማህበረሰብ በቤተሰብ ያደግኩት ማለት ነው። እና ከሁሉ ደስ የሚለኝ አንድ ነገር እዚህ ስነ ልቦና ትምህርት ላይ ምን ይላሉ? ኢሞሽናል ኢንተለጀንት በልጅነት ያየኸው ለምሳሌ በ10 ዓመት የተማርከው ወደ 20 ዓመት ሲሞላ የምትጠቀምበት መሆኑን ልክ ሲገባኝ አንዳንዱ አንተ ያለፍክበትን ህይወት በተግባር መማር ስትጀምር ትምህርት እንደሆነ ይገባሃል ማለት ነው። ትምህርት ዝም ብሎ መጽሐፍ ማንበብ ብቻ አይደለም ወይ ማወቅ ብቻ አይደለም ማለት ነው። በዚህ አጋጣሚ ከሚገርምሽ ወደ 13 ክፍለ ሀገር ከ4ኛ ክፍል ጀምሮ እስከ 9ኛ በጠየቅሽኝን እንግዲህ የልጅነት እድሜ ማለት ነው 4ኛና 3ኛ ክፍል ሆነ አንዱ ሲቀበለኝ አጎቴ ሲቀበለኝ ይሄ ሲቀበለኝ የሄድኩት መንገድ ዛሬ ከካስተመር ጋር ስገናኝ የት ሀገር ሰው ነህ ካሉኝ እኔ አዲስ አበባ ልጅ ነኝ። እኔ እንኳን የት ነሽ አንቺ? ሚዛን ተፈሪ። አንተስ? ጅማ። አንተስ? ደምቢ ዶሎ ወለጋ ሲለኝ እነዚህ እስከ ዛሬ ድረስ ይዙስታሉ። ለምን? በልጅነቴ ነው ያየሁት። ሄዳ ነበር። ዛሬ አድጌ ቫኬሽን ሲሄድ ስመለስ ሀገሩን አላውቀውም። ለምን? ያሁኑ ሰንበሌጥ ነው ይቀመጥና አንዱ ይመጣና ያባረረዋል። ዛሬ አሜሪካ ሲሄድ ጀርመን ምናምን ያሉትን አውጥቶ ስለ ኒውዮርክ ይናገራል። ከዛ ካናዳ ሲሄድ የአሜሪካ ይወጣል። ለምን? የሚቀመጥ አይደለም። ለምን? ሰዓቱና ጊዜው ካስተሳሰብ ጋር ሌላ ዳውንሎድ አድርጓል ይበዛል። ወይ ዲሌት ማድረግ አለብህ። የዛን ሰዓት ግን ኢሞሽናል ኢንተለጀንስ በትክክል ያወቅኩት ነው። ደስ ያለኝ ምንድነው ጂኦግራፊካል። አሁን ብዙ ጊዜ ሴሚናር ስንወጣ ቫኬሽን ስንወጣ ለልጆቹ ብለን እንላለን። በእውነት አንዳንድ ጊዜ ልጆቹ ጋር ስንወስዳቸው ምንድነው አሳይተቻቸው ምን መጣው ካልሽ አሁን ከኔ አስተዳደግ ጋር ስል እንግዲህ 2 ወር ሙሉ ኢትዮጵያን ዞሬ የምመጣ ከሆነ ማሩ የት ሀገር እንዳለ በቆሎ የት ሀገር እንዳለ ቡና የት ሀገር እንዳለ በአይኔ እያየሁ ነው ያደኩት። ሸለቆ ያልተነካ መሬት እንዳለ ይሄ ማንጎ አይሸጥም። ወደ ሚዛን ተፈሪ ምናምን በዛን ሰዓት ላይ ነው በነበርኩበት ጊዜ ዝም ብሎ ነው በቃ ነው በኩንታል አባቴ ስስታም ይበቃል ይሄ ሁሉ ሊበላሽ ነው ብሎ ነው የሚጥለው። ባናና የሚወድቅበት ሀገር ይሄ በዚህ በኢሊባቡር ከፋ ምናምን አድርገን የምትሄድበት መንገድ እና ብዙ ነገሮችን በዛን ሰዓት ላይ በ5 ብርና በ4 ብር እንግዲህ ሩክሳው የዛሬ 20-30 ዓመት ላይ በ3 ብር ምናምን ይሄ በቀል ሙሉ 100 እንቁላል አገር ይዤ መጣ አዲስ አበባ ማለት ነው። እኔ ለነሱ ሁሌ ስለሚያዩት አባቶቻችን አንተ ምንድነው ስስቱ ነው የሚሉት። የሚታየኝ ደግሞ እንቁላል መብላት ማለት አዲስ አበባ ላይ ስንት ዋጋ የሚያስከፍል ነው። እነሱ ደግሞ አባቶቻችን አይታያቸው። ባናና በሰዓቱ 40 ሳንቲም ነበር። ከዛ በኋላ ኮርፖሬሽን መጣ። ይሄንን ባናና ብረት እንኳን ሳነሳ ሲሄድ እንዳልከፍል ቢል በአንድ ባናና መሳለል ኦኬ ቸሪ የሚባል 10 ቀበሌ ያለ በጣም የድሮ ታሪክ ነው። ሁሉም ሰው የሚያውቀው ነው። አንድ ብረት ቤት የነበረው እንግዲህ በለጋር ላይ እሱ ነውና ዛሬ ዘሄድ ቀስ እያልኩኝ ቂጣ ይዤ ቤጀ አሁን ባናናው ሲያልቅ ወደ ቂጣ ገባል።
ጎበዝ ቢዝነስማን ነበር። ሻሜታ ምናምን ነው የሚጠጣው። ብረት ማንሳት ማለት ደግሞ ዱርዬ መሆን በነበረበት ዘመን በይሄ ልጅሽ ብረት እያነሳ ነውና ጥርሳው ልቆ በቃ እዳ እንዳይመጣ እንደየት ልጅ አያች ያኔ በቃ እንዲህ ማለት ነው። እንዲህ ያልክ ነው የምትሄደው። በኋላ ያየው ሁሉ ነው የሚመጣው። አየሽ ስፖርት ዲሲፕሊን መሆኑን ነው የምናውቀው። ስትራክቸር መሆን ማሰልጠን ልክ አሁን ፊዚካሊ ስናሰለጥን ኦቲቪክሊ የኮኦርዲኔሽን ደግሞ በመነጋገር የቅድም ያን ነው ትህትና ስትነጋገር አስበው ነገራችን ላይ አንተ እኔ ነው ባለጌ አንተ ብለህ ትጠራኛለህ ብሎ ይቆማል። ተማሽ እስኪዝ ሚ የምትለዋን እንኳን ለመጠቀም ከባድ ነኝ። ቅንነት ይጎለናል። አሁን ይሄ ማለት ምንድነው? አንዳንድ ጊዜ አሁን ትዕግስት ፍራቻ የሚሉት አሉ አባቶቻችን። አሁን ትህትና ለምን ቤተክርስቲያን ስንሄድ እንፈራለን? ልክ እግዚአብሔር አካባቢ ሆኖ የሚያይን ይመስልናል። ሰላምታችን ሁሉ ይቀየራል። ቁጭ ስንል ግን ሰው ቄሱ እየተናገሩ ሐሳባችን ወደ አዲስ አበባ ያንን ቤት ብሰራው ወይኔ አቺ ገንዘብ ብትመጣ። አሁን ግማሾቻችሁ እዚህ ያላችሁ ምን ጋር ሲል ቄሱ ወይኔ ሰሙኝ አዩኝ ትምረት ተነቀጣል። ቢኮዝ ዋት ኮንሰንትሬሽን ምን ፈልግ ግን ያንን የሚፈጥረው ምንድነው? አይምሮ ውስጥ ኮንሰንትሬሽን የሚመጣው ያ ትክክለኛ እግዚአብሔር አሁን በእግዚአብሔር መንገድ ከመጣ ትክክለኛ ደፋሩን ብሏል። ደፋሩን ያልሆነ ነገር አታድርግ እንጂ ትደርስበታል። ለምሳሌ አሁን እኔ ምንም ትምህርት የሌለኝ ሰውዬ በአውሮፓ ላይ እና ባደገ አገር ላይ ፓቴንትን ወስደ ገንዘብ የለ ትልቅ ሱቅ አልከፈትኩም 1 ሚሊዮን ተበድራ ሄድክም ቢያንስ አንድ ሰው የሚገዛትን መኪናች $30,000 $40,000 $400,000 ይዘናት ብንሄደው ኤል ማለት ኤል ሆኖም ይሁን 400,000 መክፈል ማለት 2,000 በወር መክፈል ስለሆነ የምታየው የት ነው? በብዛት ቀብር ሲኖር ነው መጣው ሁሉ ወይኔ መኪናው ሲታምር በስ ምንድነው የሚሰራው ይላል። ምን ይሰራ እዚህ ጥራት ነው የሚሰራው ወይኔ ተው እንጂ ቀላል ነው ማለት ነው ይልና ሰው ይማራል። ለምን ሁሉ ጊዜ ያንን ነገርኛ የምናየው ከደጅ ነው። ውስጡ በምንገባበት ጊዜ ግን ጤና እግሬ አይበልጥም እንዴ ከመኪና? እኔ አንቺ ጋር ስመጣ በመኪና መጣውም ገንዘቤ ካርዷ ትኑር ኢንፎርሜሽን ሴንተር ቴሌፎን ሶስቱ ነው የሚያስፈልገው ለመኖር ከጤና በኋላ ከበሽ እና ጤናን እኔ ሁሉ አየው ስልሽ አሁን አንዳንድ ሰው ለሰሚያችን በዛን ጊዜ ተወልዶ ነበር ኢየሱስ ይላል። ድሮ ነው የሚመስለው የአፄ ምኒልክ የምናገር ይመስላል። ግን የትላንት ወሬ ነው ማወራ ያለው የትላንት ወሬ ማለት ነው። አሁን በደረስንበት ደረጃም ስታየው እስቲ በብዛት ትምህርት ቤቶች ያሉት ለአዋቂ ነው። ለ40 ዓመት ላይ ኮግኒቲቭ አይሆንም። በ30 40 ዓመት ነገሮችን ነው የሚማረው። እንዲህ ብታደርግ እኮ ጥሩ ነው። አሁን እንኳን ኦልሬዲ ጊዜ ሄዶብሃል፣ ግን ከደረስክባት 10 ዓመት መጠቀም ትችላለህ እያለ ነው የሚነግርህ ጎበዝ ፕሮፌሽናል። ቢዝነስ ግን ከፈለኩኝ ምን አለ ትቀየራለህ ማለት ትችላለህ። ጥንቁልና ቀርቶ ምን ሆነ ቀይራለሁ ትቀየራለህ። ብቻ $150 ከፍለና እንዴት እንደምትቀየር አሳያለሁ ይላል። ከዛ አንተ መቀየር ነው የምትፈልገው። ብር ስፔሻሊ 35 40 ላይ ብር ያለበትን ትሮጣለህ። በጣም ነው የምትሮጠው። በኋላ ውስጥ ከገባህ በኋላ ከጨነቀ ባክ ሁሉም ፎጋሪ ነው እንዴት ትቀየራለህ ብሎ ይሄ መጽሐፍ አንብብ ይለኛል። ምን ጠብቀው ነገር አለ? አሁን ከመቀየር በፊት ምን መሆን አለበት? እግዚአብሔር የሰጠህን ጤና ሀብት መሆኑን መጀመሪያ ማወቅ የሚል ብዙም የቤተ ክርስቲያን ሆኜ አይደለም። አንድነ ፓወር እንዳለ ግን ማመን አለብን። ለምን እኔ አልጋ ላይ ተኝቼ ይሄ ነገር ሐሳብ መጥቶ ሳይንስና ቴክኖሎጂ ሚኒስተር ሄጄ ሰላም ስለው ወረቀት ሲሰጠኝ ዋት ነው የሚለው እኔ አይገባኝም። ለምን ሆነ ለምን ሰው አላደረገውም? ቅድም እንዳልነው አሁን ያ ልታደርገው የቻልከው ስለዋልክ ነው። አሁን ከሱ ጋር ነፃጽረን ስንመጣ ይማርም አይማርም አእምሮ ያለ ሰው የፈለገበት መድረስ ይችላል። አእምሮ የእግዚአብሔር እንጂ የትምህርት ቤት አይደለም። አሁን እነዚህን ካልለየናቸው ዲግሪ ምንም አላደርግም ማልችል ከሆነ እኔ ማገልገል ነው የምችለው። ሰራተኛ ነኝ፣ ባሪያ ነኝ። በቃ መጨረሻ እኮ ተምሬ አንድ ሰው ባሪያ ለመሆን ነው። አይ ግን እኛም እድገታችን ምንድነው? አሁን እንዳልከው ትምህርት ነው ዋናው። በቃ ዲግሪ መያዝክ ወይ ማስተርስ ፒኤችዲን መስራት ነው በቤተሰብ ዘንድ የሚፈለገው ላይ ክብረት ሆኖ የሚታያቸው ማለት ነው። ግን
ልጆች ሲያድጉ ምናልባት እንዳልከው ትምህርት ሳይሆን ወይ አክቲንግ ይሆናል የሚፈልጉት ዝንባሌያቸው ወይ የእጅ ሙያ ሊሆን ይችላል ስለዚህ በዛ በሚፈልጉት መንገድ መቅረጹ ምናልባት ልጆቹን ትልቅ ደረጃ ላይ እንዲደርሱና ኦብዘርቬሽን በማድረግ ቀደም ሲያድጉ ውጤታማ እንዲሆኑ ያደርጋል ማለት ትክክል እኔ በዛ አምናለሁ እሱ እኮ ነው ትልቁ ነገር አንድ ሰው ቲያትር ካለ ዝቃጭ ይጣላል ግንበኛ ሀገራችን እናቀል አይደል እንዴ እዚህ ግንበኛ ባለ ገንዘብ እሱ ነው ለሰዓት 600 400 የሚከፈልበት ኖርዌይና ምናምን ሀገራችን ግንበኛ ከሆነ ግን ግንበኛና ዶክተር አንድ ላይ ቁጭ አይደል ገባሽ እዚህ ሀገር ግን ደስ የሚል ምንድነው ዳቦ የሚጋግረውና ዶክተር ውጪ ሲወጡ እኩል ነው ለምን ተምር ያመጣው ነው አንተ አይደለም መጽሐፉን አይደለም ያተምከው ገባሽ አንድ መጽሐፍ ነው ያነበብከው በቃ አንድ ሰው ይላል ኦርጋንን ያስተምራል አሁን ለምሳሌ ሩቅ ሳንሄድ 6ኛ እና 7ኛ ክፍልኛ ሀገር ይሄንን አወቀ ማለት ኦርጋን ነው ኢማጂን አሁን እኔ ይሄን ሰሞን ይሄንን ያመጣሁት በጣም ብዙ ጊዜ ሳያቸው ጊፍት ለምሰጣቸው ሰዎች ጤና ላይ ለሚሰሩ ሰዎች ጥቅም አለ አሁን ብዙም ይላሉ ኢትዮጵያ ቢመጣ ዩኒቨርሲቲ የለም ይላሉ አሲ ባዮሎጂ እስከ 9ኛ 10ኛ ክፍል የሚከብደን ለምንድን ነው ቱሌት ሆናል ለምንድን ነው በእንግሊዘኛ መማረው በአማርኛ ለምን አልማረው እዚህ ሀገር እኮ በአማርኛ ነው መማረው እንግሊዘኛው ከከበደኝ የሀገሩ ቋንቋ ከከበደኝ ማቆ ቋንቋ አለኝ ማንብቤ የሚሄድ ትልቁን ነገር መረዳት ነው ከባድ አንደኛ መውጣት አይደለም ከባድ ተምረ ጎበዝ ኮንክ ታልፋለህ ችግሩ ግን መረዳት ይላሉ እዚህ ሀገር መረዳት ማለት ደግሞ ኮንሰፕቱን የመረዳት እዚህ መተን ስለ 5 ህዋሳት ሲማር አንድ ልጅ ቅድም ያልነው እሱ ነው 5 ህዋሳቱን ልጁን የመስራት አቅም እንዴት ነው የምታውቀው ስትል ቅድም እንዳልኩሽ ዛሬ ይሄን ከገጠመ ነገ ጧት ሙሉ ፊደል ይገጥማል ከዛ በኋላ ያነካቸው ነገሮች አሉ የቃላት ጨዋታ ይመጣል ይሄ ደግሞ ለየት ይላል ቃላት ጨዋታ አለ እዚህ ላይ ሆነ ቃላት ጨዋታ ስንል አሳ ለምሳሌ እነዚህን አሁን በመናይበት ጊዜ አሁን ይሄ ደግሞ ምንድነው በዙሪያ የመነጋገር ስልት የሚያስተምር እሺ ሪሌሽን እናት አባት አጎትም ሊሆን ይችላል ቤተሰብም ሊሆን ይችላል ይሄን በሙሉ ከፍተን እዚህ በጣም ጥንቃቄ አሁን የምናደርገው ምንድነው ልጁ እናት ተጫወት ና አድርግ አይደለም የምትለው እናት አባት ሲጫወቱ በግድ መጥቶ ቁጭ ይላል ቀንቶ አሁን ይሄን ካደረገ በኋላ ያነሳል አያውቅም ማማ ይላል አንቺን እንደሚጠይቅሽ ሌላ ጊዜ መፍትሄ እንደምታመጭለት በልጅነቱ እየሳለው ነው የሚሄደው ሰልፍ ኮንፊደንስ ምን አደረግሽለት አሳደግሽለት እንግዲህ ስሰራው ለ5 ዓመት በላይ ነው 5 years old ከ5 ዓመት በላይ ነው ያልኩት ይሄን ስራ ከሰራው በኋላ ግን ምን ሆኖ ተገኘ የ2 ዓመት ልጅ ዕቃ ጫወትበት ጀመረ ኦኬ that means ምንድነው ማለት ነው የልጅ ፍጥነት እኔ አሁን ያሰብኩት በእኛ ነው ለምን ምን ያህል ነው እኛ ልጆቻችን ጋር ቁጭ ብለን የምናሳልፈውን በማየት ምናልባት ለምን እንዳየሽው አንዳንድ ጊዜ አዎ ይችላል ይሉሻል ትሰጠዋለህ ግዕዝ የሚጽፍና የሚያነብ ደግሞ እዚህ ጋር እናገኛለን በጣም ዳይናሚክ በጣም ያስገርም የሚሰሩ ልጆች ለምንድን ነው እነዚህ የተለያዩት ስንል መሰረት ነው በጣም ረዳት ቤት መሰረት ነው እቤት ውስጥ ከ1 ዓመት እስከ 6 ዓመት ካልደከምክ 13 14 ላይ የምትደክመው የውሸት እሱም አይፈልግህ ገንዘብ የምትሰጠው ሆነ ነው የሚወድ ይሄ የምናየው ነገር ጥቅም ያንን ነገር ግን አንድ ቀን የለም ያልከው ጊዜ ያስባል ምን አንተ ምን እንደሚያናድድ ይሄ ነው ትልቁ ቻሌንጅ ቴምቦ የመቀየር የሚመጣው ምንድነው አሁን ምን እንለዋለን ማለት ነው ውጪ ሲሄድ ትላንትና እኮ ከማማ ጋር አባባ ጋር የተጫወትን ከጓደኛዬ ጋር በላኋቸው እኔ አሸነፍኩኝ ተጫወታችሁ ወርድ ጌም አላችሁ እንደዛ አፍሪካ ተጫወታላችሁ እንዴ አዎ አስተማሪው ደግሞ ኦኬ እናንተ ወርድ ጌም ቤት ውስጥ ተጫወታላችሁ አዎ እስኪ አምጣው እስኪ ሊው ይላል ለምን ኤቪደንስ የላቸውማ ከዚህ በፊት የሄድሽበት የት አለ እስኪ አምጪልኝ አሁን ያለው ፍላሽ ሊኖር ይችላል ግን እኛ ምን ላይ ያለ ነው ፓዝል ቶይስ ይሄ ጨዋታ በተለይ እነዚህ የአማርኛ ቃላት ጨዋታ በተለያየ ቋንቋ እያየሁኝ ነው አረብኛ አለ ትግርኛ አማርኛ አለ
እና ይሄ ደግሞ በቤተሰብ ውስጥ ያለውን ሞር ለልጆች ጊዜ መፍጠርን አብረው ደግሞ ተራቸውን እየተከታተሉ በስነ ምግባር እንዲጫወቱ ይረዳቸዋል። በጣም ጥሩ ነው። እንዳልከው ደግሞ አሁን የትምህርት ቤት ውስጥ ደግሞ በኢትዮጵያ ውስጥ በተለይ ማንነታቸውን እንዲያጡ እየተደረገ ያለበት ነገር አለ። አፍ መፍቻ ቋንቋቸው አማርኛ ሆኖ የልጆች ግን ብቃትና ትልቅነት የሚለየው በተለይ በውጭ ሀገር ቋንቋ ሲያወሩ ዋው የኛ ልጅ እኮ እንደዚህ ነው ይባላል። ይህ የአይደንቲቲ ክራይሲስ ይፈጥራል። አይደንቲቲ ክራይሲስ እዛው ሀገር ውስጥ ሆኖ ማለት ነው። ትክክል ሀገር ውስጥ ነው። ቅድም ያልኩሽ ውጭ ሀገር ከሆነ እኛም ተጽዕኖ ስላለበት የግዴታ ያው ምንም ማስተካከል በላይ ነው፣ ግን ባላንስ ለማድረግ ትሞክራለህ። ሀገር ውስጥ ግን ተሆኖ እንደዚህ አይነት የአይደንቲቲ ክራይሲስ ሲፈጠር ምን አይነት አስተያየት አለ በዚህ ዙሪያ? ይሄ አይደንቲቲ እንደዚህ በጊዜም የሚበቃና አይመስለኝም። አይደንቲቲ ክራይሲስ የሚባለው ምንድነው? መጀመሪያ አንድ ልጅ ሲወለድ ፕላትፎርም አለው ከጄኔቲክስ የሚመጣ እናትና አባቱ ማለት ነው። እና በመጀመሪያ ማልጀመር ነው ሕፃን ልጅ ገና ሲወለድ ከእናቱ ጋር የጠበቀ ዝምድና የ9 ወር አለው። እናቱ የምትለውን የምትበላው ሁሉ ነገር ይዞ ነው የሚመጣው። ለዛ ነው ደግሞ የእናት ቋንቋ የሆነው። የአባት ቋንቋ ሰማን በማዘር ታንግ ሞሽሞል እያለ የሚቀጥለው ማለት ነው። እና ልጆች በመጀመሪያ ሰዓት ከ1 ዓመት እስከ 2 ዓመት ኢሞሽናል ኢንቴሊጀንት ከእናት ነው የሚሉት፣ አባት አይደለም ያስተምሩ። ለምን ስንል ሽታውን የለመደው እሱ ነው። ሽታውን የእናቱን ሽታ፣ እምነት፣ ትረስት ያለው ማለት ነው። እና አንዳንድ ጊዜ በአደጉት ሀገር ላይ እናት ካልተማረች ልጅ ለማሳደግ የሚከብደው ትምህርት ስንል ትምህርት ቤት መሄድ ማለት ነው። ያ ኢሞሽናል ኢንቴሊጀንስ ለልጁ አደገኛ ሊሆኑ የሚችሉትን ነገር የመከላከል ስልት ከሌላት፣ ለዚህ ነው አሁን እኛ ገደል የገባ ነው ሽኩቻ። እና አሁን አይዴንቲቲ ስንል እኔ ለምሳሌ ቋንቋ ኦሮምኛ ከሆነ ልጄን በኦሮምኛ አፉን ከፍቼለት ከዛ በኋላ አማርኛ ስከፍትለት ከዛ በኋላ እንግሊዝኛ ስከፍትለት ሙሉ አይዴንቲቲ ሆነ ማለት ነው። ያንንም አንቀው ይሄንንም አንቀው። ለምን? ቋንቋ መገልገያ። አሁን ጎበዝ እንግሊዘኛ ተናጋሪ ሆኜ ኖሌጅ ግን የለም። ስለዚህ ነው መስራት ያለብኝ ቱሪስት ነው በቃ። ይሄ ቱሪስት ሲመጣ ማንገራገር እያሳየሁት አስተርጓሚ ብቻ ነው መሆን የምችለው፣ ግን ሰራተኛ ሙሉ ሰው አይደለሁም። ቋንቋን ቻልኩት። ቋንቋ መቻል ማለት የራሱ ደግሞ ምን ይፈልጋል? ከሱ ጋር ደግሞ እንትን ይፈልጋል። ይሄ ኩልስካፕ አሁን ምን ይፈልጋል? አሁን አይዴንቲቲ በምንልበት ጊዜ ከዚህ ይጀምራል። አይዴንቲቲው ሁለት አይነት አይዴንቲቲ አለ። አንደኛው አይዴንቲቲ ታይለንት የመሆን ታይለንት ስንሆን ፕላትፎርም ገና እናትሽ ሆድ ውስጥ እያለች ነው ጨራሽ። አንደኛው አይዴንቲቲ ደግሞ እኔ ማን ነኝ፣ ከየት እንደመጣ ለሰው የምትነግረው 18 16 ላይ እዚህ ተወልደን እና አንቺ አድገን አንተ ናይጄሪያዊ ነህ ካለ ኖ አም ፍሮም ኢትዮጵያ። ኢትዮጵያ የት ነው የሚገኘው? ኢስት አፍሪካ። ኦኬ አዳፕት ግን አይደለህም ይለኛል። ልነግረው መግለጽ አለብኝ። ኢትዮጵያ ሀገር ማለት ኢስት አፍሪካ ነው የሚገኘው። እኔ የተወለድኩበት ሀገር ይኸውልህ ይሄን ይመስላል። ለምሳሌ ሩቅ ሳንሄድ አጋጣሚ ሰርቼዋለሁ አፍሪካን ማለት ነው። እግረ መንገዳችንም ወደዛውም ሳንመለስ አፍሪካም እንዳለ በዚህ ሰው ያውቃል። አሁን ኢትዮጵያ እዚህ በምትገኝበት ጊዜ ጎረቤቱ ሶማሌ ካለ ትምህርት ቤት ውስጥ ሲመጣ እንደ ሶማሌ እኮ ከኔ ጋር የሚማራል ይላል። ዌስት አፍሪካ፣ ኢስት አፍሪካ ልጆቻችን ምንድነው የሚከብዳቸው? አሁን በዚህ ሰዓት ላይ ማንነቱን ከየት እንደመጣ መናገር የማይችል ከሆነ 18 ላይ ልጁ እኮ እምቢ አለኝ ከአረቦች ጋር መዋል ጀመረ፣ እዚህ ጋር እየሄደ ከማያውቁት ዜጎች ጋር ይውላል፣ እምቢ አለኝ ቤተክርስቲያን መምጣት ምንድነው? ከልጆቹ ጋር ሲናገር ያኛው ጥሩ አማርኛ ይናገራል፣ ጥሩ ትግርኛ ይናገራል። እኔ ለምን አልቻልኩም ይልና ጠላት ይሆናል። ይሸሻል ማለት ነው። ይሸሻል። ለምን? ልጆች ማያውቁትን ነገር ላይ ከተሰባሰቡ አይወዱትም። አገራችንም ቢሆን ወሬ ስናወራ ስለ ፋሚሊ ምናምን የፋሚሊ ችግር ካለበት ምን ይላል? እጭ ወደዛ ፋሚሊ አትበሉ፣ በእናታችሁ ፐርቻሰስ በሉ እንጫወት ይልና ይበትነዋል። እንደዚህ ፈስ ያለበት ዝላይ አይችልም። እቺን ነገር ስታነሷት እኔ አልፈልግም ሌላ ጨዋታ ያላችሁም ይላል። ትመተዋለች ሌላ ሰው እንዳትነካ ማለት ነው። ሌላ ኮመን ይሆን ይላል። ልክ እንደዛ ልጁ ቋንቋና የራሱን ባህል ባወቀ ቁጥር
ፕራውድ እየሆነ ይመጣል። እኔ ማን ነኝ? እንደዚህ ነኝ፣ እንደዚህ ቢሉኝ እንደዚህ ይላል። ይሄ አንደኛው አይዴንቲቲ ነው። አንደኛው አይዴንቲቲ ደግሞ ይኸው ለምሳሌ እኔ አሁን አይዴንቲቲን አገኘሁት። አይዴንቲቲን እስከ 50 ዓመት ላታገኘው ትችላለህ። አንዳንዱ እኔ እኮ በእናትህ ስወለድ ድሮ አክተር መሆን ፈለግ ነበር ይገርማል ይላል። 50 ገባ አሁንስ ምናምን በቃ አሁንማ ደግሞ ምን አሰብኩ መሰለህ ነጋዴ ደግሞ ይዋጣልኛል ይላል። ከዛ 60 ገባ በቃ ምን ዋጋ አለው ይሄ እያለች እኔ እኮ እነሱን እንደዚህ ያደርጉኝ ይልና መጨረሻ ላይ አይዴንቲቲ ክራይሲስ በቃ ማንነቱን ሳያውቅ ይሄዳል። በቃ በማይፈልገው ነገር ውስጥ ይሳተፋል። አንዳንድ ጊዜ ብዙ ጊዜ አንድ ነገር ምንድነው ማስተውለው እኛ ሀገር አሁን ስዕል ሲስልክ ይመታል። እዚህም አሁን እዚህም ራሱ አንቺ ካለ መሳል ይሄ ሰው ስዕል ማለት አርት ነው። በአርት ውስጥ ተነገራለ ሶሲዮሎጂ አለ፣ ስለ ህብረተሰብ መሳል አለ፣ ብዙ ነገሮችን የምትነግሮች አሉ። አሁን ልጁ ምንድነው የሚወደው ለማወቅ ቅድም ያለ በእቃዎች ነው። ሁሉ ጊዜ ያሉ አንዳንድ ልጆች የዶክተር ዕቃ ነው አይዴንቲቲውን ነው የሚነግርሽ። እንዴ ፈለግሽን ወደድሽው ምን ታረጊበታለሽ? እመረምርሻለሁ ይላል። ልክ ዶክተር ስትሄድ ወይ ሲሄድ የሚመረበቱ ስለነ ጨርቅ ታስርና የ2 ዓመት ልጅ ያምሻል የሚል ጢጢ የሚል ከሰት አመጣዋለች። አሁንም ስትከፍተው ነገረች አይዴንቲቲ በዚህ ነው የሚታወቀው። እዚህ ሀገር ያውቋቸዋል። ማን 9ኛ 10ኛ ክፍል ላይ ደርሶ ነርስ እንደሚሆን ትምህርት ቤቱ ነግሯቸዋል። በሚቀጥለው ወር 800 ተማሪ ነርስ አለን ብሎ አስተላልፏል።